الحمد لله نحمده ونستعينه ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن سيدنا ونبينا محمد عبده ورسوله أما بعد የዛሬው ርዕስ نواقض الإسلام እስልምናን አፍራሾች እስልምናን የሚያፈርሱ 10 ነገሮች እስልምናን ያፈርሳሉ ብሎ ኢብኑ ተይሚያህ ከቁርአን ማስረጃ አድርጎ ያስቀመጣቸውን 10 ነገሮችን የምንመለከት ይሆናል بإذنillah جل وعلا የመጀመሪያው ቁጥር 1 አሽርኩ ቢላህ ነው كما قال تعالى የመጀመሪያው አላህ በአላህ ላይ ማጋራት ነው አላህ Subhanahu Wa Ta'ala ومن يشرك بالله በአላህ ያጋራ فقد حرم الله عليه الجنة በሱ ላይ አላህ ጀነትን እርም አድርጎበታል ብሏል ስለዚህ ክልክል ነው በሱ ላይ ጀነት መግባትን ክልክል ነው ማለት ነው እስልምናውን ያፈርሰዋል ከዚህ ውስጥ ለምሳሌ ከማሻረክ ውስጥ ወሚንሁ ዘብሑ لغير الله ነው ከአላህ ውጭ ላለ ነገር ማረድ ከመየዝበሑ للجن ለጋኒን ማረድን ይመስል አወይም ሩሃንያ ብለው የሚጠሩት አለ ወይ ለመቃብርን ያርዱ ይመስል ለማንንም ይሁን ከአላህ ውጭ ያለውን ለሌላ መቃረብን አስቦ ያረደ ሰው ሁሉ ሙሽሪኩን ቢላህ ወነዑዙ ቢላህ አጋሪ እንለዋለን ሁለተኛው መንጀዓለ ያደረገ ነው በይነሁ ወበይነ አላህ በሱና በአላህ መካከል ወሳኢጥ አገናኝ ማለት ነው አማላጅ ይሆኑኛል ብሎ ያዘ ቁል ዱዑ الذين زعمتم من دونه ብሏል አላህ Subhanahu Wa Ta'ala እነዛን ከአላህ ውጪ አማላጅ ናቸው ብላችሁ ያዛችኋቸውን ጥሯቸው فلا يملكون አይችሉም كشف الضر عنكم ከናንተ ላይ ጉዳት ማስወገድ አይችሉም ወላ ተህዊላ ማዟዟር ሞዴል ለጊዜ ማድረግ ራሱ አይችሉም ስላለ ማለት ነው ومن فعل ذلك ይሄንንም የሰራ فقد كفر በርግጥ ክዷል በአላህ ሁለተኛው ይሄ ይሆናል አማላጅ ማለት ነው ሶስተኛው ደግሞ መለም ይከፍር المشركين ነው ከአላህ ውጪ እምነትን ያዙ ሰዎች ትክክል አይደለም ብሎ ከሃዲ መሆናቸውን የማረጋገሰው ከሃዲ ናቸው ብሎ የማይል ሰው ወይ የተጠራጠረ ትክክል ነው መንገዳቸው ብሎ ወይ ደግሞ መንገዳቸው ትክክል ነው ብሎ ያለ ሰው ይሄም ከሃዲ ነው ማለት ነው አራተኛው من يعتقد أن غير حديث النبي صلى الله عليه وسلم أكمل من حديث النبي عليه الصلاة والسلام ይዘውት የመጡት መንገድ የሌሎች መንገድ ከነሱ ሙሉ ነው ብሎ የቋጠረ ወይ አን حكم غير أن حكم غيره أحسن من حكمه ወይ የሌላው حكم የሌላው ውሳኔ የሌላው ፍርድ ከነብዩ ውሳኔ ጥሩ ነው ብሎ ስለዚህ በሌላ የሚፋረድ ቁርአንና ሐዲስ ተቀምጦለት በህገ መንግስት ወይም በሌላ ባልተቀመጠ ነገር አላህ መፋረጃ ነው ብሎ ባላስቀመጠው ነገር የሚፋረድ ካለ ወይም ያ ጥሩ ነው ብሎ የሚል ካለ ይሄ አራተኛ ተስልምና ያስወጣል ማለት ነው አምስተኛው ደግሞ من ابغض شيئا አንዳችን ነገር የጠላ ነው مما جاء به الرسول صلى الله عليه وسلم ነብያችን صلى الله عليه وسلم ይዘውት የመጡት መንገድ የጠላ ይሄ ለኔ አይስማማኝም ብሎ የሚል ካለ ወለው عامل به كفر እየጠላው ቢሰራ እንኳን ከሃዲ ነው የሚሆነው ከፈረ ስድስተኛው من استهزأ بشيء من دين الرسول صلى الله عليه وسلم በነብዩ صلى الله عليه وسلم መንገድ ያሳለቀ ወይም የተሳለቀ ወይ በሶላት ሊሆን ይችላል ወይ በደዕዋው ሊሆን ይችላል ወይ በስግደት ሊሆን ይችላል ወይ በዘካው ሊሆን ይችላል በብቻው በማንኛውም በነብዩ ሰለላሁ ዐለይሂ ወሰለም ይዘውት እና አላህ ባዘዘው ነገር ወይ በቅጣቱ ሊሆን ይችላል ወይ በሚንዳው ሊሆን ይችላል ይሄን በሰራህም በሚለው ያላገጠ ሰው ይሄም እንደዚሁ ስድስተኛው ተስልምናን የሚያፈርስ ይሆናል ቃለ ተዓላ ቁል አቢላሂ ወአያቲሂ በአላህ አንቀጽ ወይም በተአምራቶቹ ወረሱልህ ወይስ በመላእክተኛው ኩንቱም ተስተህዚኡን እናንተ ተሳለቃላችሁን ብሏልና ማለት ነው ላ ተዕተዚሩነ قد كفرتم بعد ايمانكم ለእናንተ ምህኛት ወይም የሚደረግላችሁ ዑዝር ወይ ችግር አይቆጠርላችሁም በርግጥ ካመናችሁ በኋላ ከዳያችኋል ብሎ ስላለ ማለት ነው ሌላኛውና ሰባተኛው ደግሞ አስሲህሩ ነው ድግምት ነው እስልምናን ተቀብያለሁ እስልምናን ይያለሁ ብሎ እንዲገና ወደ ድግምት የሚዞር ወይ ድግምት የሚሰራ ይሄም ደግሞ ከእስልምና ያስወጣዋል ማለት ነው كما قال تعالى وما يعلمان من احد አንድንም ኮነሱ አስተምሩም እነዚህ ደጋሚ hatta يقول እስከሚሉ ድረስ انما نحن فتنه እኛ ለእናንተ ፈተና ነው ነዛ ተልከው የመጡት ይሄንን ይያሉ ነው ያስተማሩት فلا تكفر አትካዲ እውነት ይሄን መጥፎ ነገር ተርተህበት ተቀጣለህ ወይስ መጥፎ ነው አልሰራም ብለህ ካማኞች ትሆናለህ ብለን ለመፈተን ነው እንጂኛ የመጣ ነው ስለዚህ ድግምትን ይጠቅመኛል ብሎ የሰራ ወይም ወደዛ መንገድ የሄደ ሁሉ ከእስልምናን ያፈርስበታል ማለት ነው ሰባተኛው ስምንተኛው ሙዛሃራቱ ለልሙሽሪኪን ነው ለሙሽሪኮችን ወይም ይሄንን እስልምና እምነት መንገድ አልከተልም ብለው ያሉ ሰዎችን ባላቸው እምነት ላይ በሚይዙት እምነት ላይ መተባበር ወሙዓነቱሁም
እነሱም ማገዝ አለል ሙስሊሚን እንዲያውም በሙስሊሞች ላይ እንዲነሳሱ ማገዝ ይሄ ከእስልምና ያስወጣል። ከማ ቃለ ተዓላ አላህ ሱብሓነሁ ወተዓላ ብሎ እንዲያለ ወመን የተወለሁም እነሱን ወዳጅ አድርጎ የሚይዛቸው ሚንኩም ከእናንተ ከእስልምና ውጭ ያሉትን ሰዎች ወዳጅ አድርጎ የሚይዘው ፈኢነሁ እሱ እኮ ሚንሁም ከነሱ ነው፣ እሱም ከነሱ ነው የሚቆጠረው። ኢነላሃ ምነው አላህ እኮ ላ የህዲ አይመራም ቀውመ ዛሊሚን ነፍሳቸውን የበደሉ ሰዎችን ቅኑ መንገድ አይመራቸውም። እነሱን የተወዳጀ ከነሱ ጋራው አልመርኡ መአመን አሐብ ብለዋል ነብዩ አለይሂ ሰላቱ ወሰለም። ሰው ከወዳጁ ጋር ነው የሚቀሰቀሰው ብለዋል። ሙናፊቃንን የሚወድ ከሙናፊቃን ጋር ይቀሰቀሳል፣ ከሃዲዎችን የሚወዳጅ ከካህዲያን ጋር ይቀሳቀሳልና ስለዚህ ይሄ ደግሞ አንደኛው እስልምና ውጭ የሚያስወጣ ይሆናል ማለት ነው። ዘጠነኛው መን اعتقد የቋጠረ ነው አነ بعض الناس ተሰዎች እኮ ከፈለው የሰዑሁ الخروج عن شريعه محمد صلى الله عليه وسلم ከነብዩ መንገድ እኮ ወጥቶ ሌላ ነብዩ አለይሂ ሰላቱ ወሰለም ባላዘዙት ውጭ መስራት እናንተ ማለት ይችላል ያስችለዋል። እሱ ወልይ ነው ወይም እሱ እንደዚህ ያለ ነው ብሎ ወይኔ ወልይ ወይህን አቃለሁ ብሎ ለራሱ የራሱ የሆነን መንገድ እየፈጠረ ወይም ከነብዩ እስልምና ላይ እየጨመረ መውጣት ያስችለኛል ብሎ የሚል ሰው ካለ ወይም ያን ደግሞ እውነቱን ነው ያን ይሄንን የሰራም ወይም ሰሪውንም እውነት ያለ ሰው ካለ ይሄ ከእስልምና አንደኛው ያስወጣል ማለት ነው። ከማ ወሰአል ኸድር አልኹሩጅ عن شريعه ሙሳ አለይሂ ሰላም ኸድር በነብዩ ሙሳ አለይሂ ጊዜ ከነሱ እሱ ከማያውቀው ዕውቀት አላህ የሰጠው የሚሰራው ስራ አለ እሱ ተፈቅዶለት ነው። እንደዛ አሁንም ተነብዩ መሐመድ ሰለላሁ ዐለይሂ ወሰለም መንገዱ ይሰራል የሚል ሰው ካለ ይሄ ከእስልምና ያስወጣዋል። ዘጠነኛ ማለት ነው። አልኢዕራድ አስረኛው ደግሞ አልኢዕራድ መዞር ነው። አንድ ሊላሂ ተዓላ እስልምና ተአላህ መንገድ ዕውቀት አለመማር ከሱ መተው ማለት ነው። ላ የተዓለሙ ወላ ያዕመሉ ቢህ እስልምናንም አይማርም በሱም አይሰራም። እንዲህ ያሉ ሰዎችም እንደዚሁ ከአስረኛ ከእስልምና የሚያስወጣቸው ናቸው። ወመን አዝለው ሚመን ذكر بآيات ربه በአላህ አንቀጽ እኮ የተታወሰ ያስታወሱት ማለት ነው። የሚዘክር የተታወሰ በአያት ረቢ በጌታው አንቀጾች ثم اعرض عنها ከዛ ሲያስታውሱት እሷን አልፈልጋትም ብሎ ዞር ያለም ይሄም ከእስልምና ይወጣል። لا اله الا الله ስሙን በማለት ባፍ በመናገር ወይ ሙስሊም ነኝ በማለት እስልምና ስለማይገኝ ማለት ነው። እኛ من المجرمون منتقمون ብሏል አላህ። እኛ ደግሞ ከአስተባባዮች ከአመፀኞች ከሙናፊቃኖች ተበቃዎች ነን ብሎ ስላለ አላህ Subhanahu Wa Ta'ala وآخر دعوانا الحمد لله رب العالمين وصلى اللهم وسلم على خير خلقنا محمد وعلى آله وصحبه أجمعين.